አንተ ጊንጥ የምታመጣቸው ተከራዮች ጊንጦች ምን እንዴ? አይ ጋሼ ደግሞ ምን አረገ? ሱስ አለበት? የለበትም። እሺ ሱስ ከሌለበት ያመሻል። እኔ ሱሱ ይሻለኝ ነበር። ወንድሜ ልጅ ተኝቶ አያድርም። ነጋ ጧ መሸ ጧ እንቅልፍ የለውም እኮ ነው። እንዴት አደሩ ጋሼ? ደህና አደሩ ጋሼ? እንዴት ነህ? እግዚአብሔር ደህና። እኔም አድሬያለሁ። ምስጋና ለሱ። እኔ የምልህ ከቤቴ ጎን ያለችዋን ክፍል ነው የሰጠው ያከራየው እና ሁሉም ነገር ይሰማኛል። ማታ እንትን ሰልፍ እየመራህ ነበር፣ ፉጨት ነበር፣ ሆይታ ነበር። ኳስ እኮ ነው ጋሼ። ኳስ ነው በእውነት። እኔ ደግሞ እኮ ምን ተፈጥሮ ነው በሆነች በእንስት ድምጽ በቃኝ ውረድልኝ ዞር በል አይነት የሚል እንትን እየሰማሁ ጋርዲዮላ እኮ ነው ማድሪድ በዚህ ጋርዲዮላ ነው። እውነትህን ነው። ቀድሞውኑ ነጮች ድምጻቸው እንደ ሴት ነው። የጋርዲዮላ ድምጽ ነው ለካ። ጨብጫቡም ነበር ሌላ ነገር መስሎኝ እኮ። እኔ የምልህ ቀድሞ የምታመጣት አንዲት ኮረዳ ነበረች። እንደውም የሷ ፋልሴቶም ትጫወታለች። አምባሰል ባቲ መድረክ አያይዟም ጥሩ ነው። ያው እኔ ህይወቴ ውስጥ ያለችው አንድ ሴት ብቻ ነች ጋሼ ያውቃል። እሷ ትሆናለች። ትንሽ ስጃጅብህ አይኔ ከለርም አይለይ መሰለህ አይደል? በከለር በአይነቱ እያመጣህ አንድ ሴት። አይ ጋሼ እኔ የምልህ 2 ሳምንት ነው የቀረህ አይደለ? ወር ሊሞላ። እሷን ጨርሰህ ውጣሺ ውጥት በል። ኧረ ጋሼ እኔ እንደ ሌሎቹ ተከራዮች አላመሽ። እንዴት ጋሼ አታመሽማ? እሱማ በጊዜ መተህ ነው የምተኛው። የሲቃው ድምጽ ረብሽ ያልቻል። ሰላምት ጋሼ የሚከራይ ቤት አለ የኔ ቆንጆ፣ ከኔ ጎን ያለው ባዶ ክላስ እዛ ትግባ። ካንተ 10ሩንም ክፍል እየዞርክ ልተኛበት። ኧረ ጋሼ አይደል? እንደዛ ይሻላል። ደላላ ነው ላከሽ ሩም አለ ብለህ ያለ እንዴ የነፍተው ነው ለምን አባሩ ቴክስት ማመልሰው ልጃገረድ መስለሽኝ ጻፍኩልሽ። አዋቂ መሆንሽን ሳቅ ፈታው። በቃ ምንድነው? ማን አወራኝ አለ? ማን ነው ሱሰኛ አለ? መጀመሪያ ወስውሰኛ? አዎ በአርባ ዓመት መወስወስ አለ? እኔ ወስዋስ የሚባል 40 እኔ እኮ 500 ካሬ ላይ ተንጣለለ ቪላ ቤት ብቻዬን የምኖር ሰው ነኝ። 3 መኪኖቼ እኮ ናቸው ልጆቼ። 3 መኪኖች? አዎ 3 መኪኖች። ምንድነው 3 መኪና ብቻሽን ስታሳድጊ እኔ አባቶ ናቸዋለሁ። ለቤቱ ባለቤት ሆነዋለሁ። ከዚህ ባር ቴክስት ትመልስልኛለህ ማለት ነው? ትላልቅ ሰዎች ነን እኮ። የ17 የ18 ዓመት ፍንዳታ ቴክስት ይጻጻፍ አይጂ ላይ ቴሌግራም ላይ። እኛ በአንድ ጣራ 500 ካሬ ጥለን በአንድ ጣራ ላይ በአንድ ጎጆ አንኖርም? እና አብረን እንኖራለን። ስንት ነበር ያልሽኝ እድሜሽ? 35 ተይ እኔ ሰማሁት 25 ነው። እኔና ገና እኮ ነሽ እሸት እኔ እሸት በቃ ናኒ ከኔ ጋር ነው። You can't live without it. Yeah, I used to die. በቃ ና እሺ እናቴ እሺ ሰሚኛለሽ። ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም። እንዴ ምንም ማለች አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው። ለአማርኛ ነው የምናወራው ሁለታችንም። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። ባንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ታሰሙና ረወቀኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ እኮ ለኛ አስባ ነው አይደል? ምን እንደምታስበው ከምን ከሺል ላይ እንዛዝላት በሳምንት ምንድነው? ምን ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ። ከጋብቻችን ነው ካገባሁሽ 3 ዓመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቺ ሀገር። 60ውንም የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርተው ቢሞቱ። አንተ ቤተሰቦችን ሁሌ እንዳጣጣም እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘር ጋር ነው የምናሳልፈው። ጨርሻለሁ። አረ ማዘር ጋር እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቦታ ቃል ገብተሻል? እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ። ንገሪ፣ ምንም አትፍሪ። ይኸውልሽ እኔ ይሄን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም። እንዴት ብዬ ልንገር? በጣም ንገሪኝ በቃ። አርግዣለሁ። ምን አርግዣለሁ? አዎ ያንተ ቅንቅናምነት ሳይንስ ሌላ ቅንቅናም ወደዚህ ምድር አስመስል መፈልገውን ነገር ደክም ያለው ይገባኛል። የላቤን እንኳን እሰይ ግጥማርሽ እንኳንም አርግሽ አምናለሁ። ድንገት ሲሆንብኝ ደንግጬ አስወረድኩት።
አስወረድኩት። አንቺ አውሪያት እንግዲህ ሽኖ ለዛ አርጊ አስወረድሽው። ልጄን ተግሞጠሞጥሽው ልጄን እንዳትገኝ አንቺ አውሪ ልጄን ተግሞጠሞጥችው። እንቁላል ሰባሪው እያለው ባለ እንቁላሉ ምን አስቸኮለው ልጄ ተርፈሻል ዶዶ ተርፈሻል። ንፋሴ ምን አድርገህ እንዳጣልክብኝ ምን ጋር ነው የምትመጣብኝ? ነዚህ ሲስተር አንተ ቆንጆ ወደዛ ትሄድ ሲስተርዬ እንዴት ነሽ? ደህና ነሽ? አለ ከ3 ቀን በፊት ሰገር አይነ ምድር ሰጥቼ ነበርና ውጤት እኮ ወስዳል። ታዲያ እሱ አዎ ውጤትማ ወስጃለሁ፣ ግን ዲቴል ማወቅ ፈልጌ ነው። ያው አይነ ምድሬን እንዳየሽው ነው። ባንክ ባላንሴን ይናገራል፣ አመጋገቤን ይገርምሻል። እኔ እኮራበታለሁ። እኛ ግን አይነ ምድር ወስደን ያው ለምርመራ ነው እንጂ የምንጠቀመው ያን ያህል ዲቴል ገብተን አናየው። ገባኝ ግን ሲስተር ምንድን ነው ያኮረነስ? ምን ይሸታላ ሲስተር? ምን ሰገራስ? አንተ ከአይነ ምድር ውጪ ምንም ጨዋታ የለም። እኔ እናት የምልሽ ከ3 ቀን ምናምን በፊት ደም ለግሼ ነበርና እኔ በቀላሉ ደም ሰጥ ሰው አይደለሁም። እና ከምን ደረሰ፣ ለማን ተለገሰ፣ ማን ነው ደሜን የወሰደው የሚለው መረጃ ለመውሰድ ነበር። ያው ማን ጋር እንደደረሰ ኤግዛክት አናውቅም ነገሩን። እሺ፣ ግን ደግሞ ወደ ደም ባንክ ልከኗል። ይኸውልሽ በእናትሽ ስልክሽን ጻፊልኝ። በሰላም መድረስ አለመድረሱን ደም ባንክ በታሳውቂኛለሽ እባክሽ። እባክሽ እኔ ሲስተር እኔ በቀላሉ አንቺ ፈገግታሽ ምናምን እዚህ ጋር ስትይዥ ነዝሮኝ ምናምን እንጂ ደም ለግስ አይነሱ አይደለም። ይኸውልሽ ጅብ አንበሳ የሚያደርግ የደም ዘር ነው ያለን እኛ ቤት። የእውነቴን ነው የምልሽ፣ ባሪያ አንግሰናል። የእውነቴን ነው፣ የኩሩ ዘር ነው፣ ቀላል ደም አይደለም። እሺ እናቴ በቃ ደውዬልሽ መግባት አለመግባቱን ቼክ አደርጋለሁ። እሺ ነርስዬ አይነ ምድር አይባልም፣ ጨዋታ ቀይር፣ ሰልጥን። ልጄ እንኳን መጣሽልኝ። እንኳን እናትሽ አንቺን ቁጭ ብላ የምትጠብቀው እባክሽ። እንዴ እኔ የምልሽ ሰውዬሽስ? እሱ እዛ ሽንቱ መጣና ምንም አልቻለም። ቆሞ ግንቡ ጋር እየሸና ነው። ግንቡ ስር እየሸና ነው። ለአህያ እኮ ነው የዳርኳት፣ ለውሻ ለአራዊት እኮ ነው የዳርኳት። አባዬ ተው እንጂ አባቴ ያሳጣን። ምን ነው አማቻኝ፣ ትንሽ ክብር ይኑር። በትረ መኮንንን በጨበጥክበት አባዬ ማለት እኔ ላይ ተው እንጂ። ቤተሰብ አይደለን? ቤተሰብ ነን ብዬ እኮ። ቤተሰብ ይሆን እንደሆነ ታዲያ ልሸናብኝ ነው እንዴ? ኧረ እንደዛ ነው ሀሳብ። ኧረ በፍጹም። ታዲያ ምንድን ነው? ምን አሁንማ ልጄንም በወዷ ይዛ ይለ ጸንሳልኛለች። እርጉዝ ነች? አዎ። ምን ያህል ጊዜ ሆነ ነች? አንድ ሳምንት። አዎ ልጄ እኔ አባት ነኝ። ተንበርክኬ እምቢ እንዳትለኝ እኔ ልጄ። ይኸውልህ ስማ፣ አስወርዱት። አንድ ሳምንት በቂ ነው። አስወርዱት። ኧረ አባዬ ይሄንማ ተፈጥሮ የማይፈቅደው። አዎ አይፈቅደው። እኔ ልጅ ያንተ ኑሮ ይፈቅደዋል፣ ቅንቅን ይፈቅደዋል፣ ቱሃን ይፈቅደዋል። ልጅ አከከች ልጅ ከከኝ አንበሳ። ይኸውልህ እኔ እንደ ድሮ ጉልበት የለኝም፣ ጡረታ ወጥቻለሁ። ደሞዜም እስከዚህም ነው። ለሚስቴ የባለቤቴን ሆድ እንኳን መብላት አቅቶኛል። የልጅ ነው እባክህ ታደገው። ኧረ አባዬ ለልጄ እኔ ያለው እኔ በቃለሁ። ለልጄ አሉለት ለልጄ እኔ ያለው ለልጄ ለልጅ አንተ አለው ለልጅ አንተ ትበቃለህ። አንተ ለራስህ መች በቃ እኔ እኔ ይሰማኛል እንጂ ነው ገብተህ ለቃቅማውን የተደገሰልህ ከረፈፍ ወይኔ መጣች ቡናው ሳይፈላ እናንተ ናችሁ እንዴ? ምን ጭስ ትለኛለህ? እሺ ሰራተኛ ሄደች። ሰራተኛ እኔ ሰራተኛ ባለቤትስ? ይኸውልህ ባለቤቴ ስራ ነው ያለችው። ትንሽ ደወለችና ራስ ምታት ነገር ይዞኛል። ቡና አፍልተህ ተጠብቀኝ። ቡና አፍልቼ እየጠበቅኳት ነው። ትመጣለች፣ ቡናዋን ጠጣለች፣ እረፍት ታደርጋለች። ያዝ እስኪ ሰላምታውን። ቀሚሱማ የሰራተኛው አለ። የእሷን ቢጃማ አድርጌ ቀጣይ እንግዲህ በቀሚስ ነው የምንገናኘው። አዎ አየህ አይደል? ደሞ ዝምት በልጠን ሴት አታግባ። እንደዚህ አስቀመጠችው። አሁንማ ተቀመጥኩ። አሁን እቴጌ ሲጠሩ አቤት ነው ሲሉኩ ወዴት ነው? በቃ እንደዛ ምንም ማድረግ አልችልም። እንደውም አሁን ትመጣና ታርፋለች። ከዛ በኋላ እኔ ትናንትና እጣጣልን ልክ ስንጥል እኔ ምን ቢደርሰኝ ጥሩ ነው? አብሲ ትመጣል። አብሲቴን ጥላለሁ።
ምጣዴን አሟሻለሁ። እንጀራዬን ጋግሬ ትኩስ ነገሮች ሽሮ፣ ድንች ወጥ ምናምን ጎን ለጎን ሰርቼ አበላታለሁ። ስትነቃ ምን ላድርግ? ምን ነገር ጣላችሁ? እኛማ ዲሲቪ ኳስ እናያለን ብለን ያለ መስሎን ነበር። እኔማ ነበር ዲሲቪ ኳስ እንድናይ ነው። አይ አሁን እኮ ምን እሷ ትመጣ የለ ልክ ከእንቅልፏ ስነቃ አብረን አክስቴ ጉልሰረንን፣ ፋጥማ ጉል፣ ወንድሜ ኦማር፣ አጎቴ ዱንዳር እነሱን ነው የምናየው። አዎ ከመጣች ይደብራታል። ተመታበላሹ ስለሚመስላት እባካችሁ እንዳናበላሽ